የኤሪስ የዞዲያክ ኮከብ ያለው ወንድ ባህሪያት ጥቆማ ለሴቶች። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እንደተለመደው ዛሬም ስለ ኮከብ እንነጋገራለን። ከዚህ በፊት የቻናሌ ቤተሰብ የሆናችሁ ሁላችሁም ይህንን ቪዲዮ እንደምትወዱት ጥርጥር ስለሌለኝ ላይክ በማድረግ ጀምሩ። ከዚህ በፊት ፋሚሊ ያልነበራችሁ ደግሞ ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩት። የኤሪስ የወንድ ባህሪያትን ዛሬ በጥልቀት እንመለከታለን። ሴቶች ሁላችሁም ኖት የያዛችሁ። የኤሪስ ወንድ ልቡ ካሰበሽ ቀስ በቀስ እንጂ ቶሎ ሊቀርብሽ አይችልም። ኤሪስ ወንድ በአንድ ቅጽበት በሞቀ የፍቅር ስሜት ያጥለቀልቅሽና በሚቀጥለው ቅጽበት እንደ በረዶ ቀዝቅዞ ቁጭ ይላል። ልክ እንደ ጀሚኒ ማለት ነው። ከገላመጥሽው ወይም ፊት ከነሳሽው ደግሞ ያ ሞቃት ስሜታዊ የማርስ ተፈጥሮ ወዲያውኑ ኩምትር ይላል። ከዚያ በኋላ ፍላጎቱን እንደገና መቀስቀስ ማለት ድራማውን ሀ ብሎ እንደገና መጀመር ማለት ነው። ኤሪስ ወንዶች በአዳዲስ አስተሳሰብና በፈጠራ ኃይል የተሞሉ ናቸው። እነሱም መያዝ አድካሚ ሊሆን ይችላል። ቢሆንም ብትይዙ ይሻላል። ለቀርፋፋ ሴት ትዕግስት የሌለው ደፋርና ልበ ሙሉ እንዲሁም ሁል ጊዜ ከሌሎች አንዳንዴም ከገዛ ራሱ ጭምር የቀደመ ነው። ፍቅርን በተመለከተ ችኩልነቱ ፍጹም የሚያስደንቅ ነው። እውነተኛ ፍቅር አገኘው ብሎ በየዋህነት ይደመድምና በችኮላ ይዘፈቃል። ፍቅሩ ተሰነጣጥቆ መፈረካከስ ሲጀምር ደግሞ ሽርፍራፊውን ይይዝና ለመጠገን ደፋ ቀና ይላል። ሊጠግን የማይቻል ወይም ደግሞ እንደ አዲስ ለመጀመር የማይቻል ሲሆንበት ካገኘው ሰው ጋር አዲስ ፍቅር ሀ ብሎ ይጀምራል። የፈለገውን ያክል በፍቅር ስህተት ቢፈጽምም እውነተኛ ፍቅር ወይም የመንፈስ አቻ እንደሚያገኝ እርግጠኛ ሆኖ ቀጣይ ሙከራ ከማድረግ ወደ ኋላ አይልም። ከስኮርፒዮ በስተቀር ለማንኛውም ሴት የፍቅር ፍላጎት የሚመጥን አፍቃሪ ልብ አለው። ኤሪስ ወንድ በጣም ስሜታዊ ስለሆነ ከግንኙነታችሁ የሚፈልቁ ማንኛቸውንም የፍቅር መገለጫዎች፣ የፍቅር ቃላት፣ የአይን፣ የትንፋሽ ምልክቶችና ልባዊ ደስታ ስሜቶችን በሚገባ ይጨብጣቸዋል። ኤሪስ ግማሽ ልብ ይዞ ለፍቅር መቅረብ አይሆንለትም። ለወቅቱ አንገብጋቢ ፍላጎት ራሱን ሙሉ ለሙሉ ይሰጣል። ምናልባት ጭምት ከሆነ ያጋጠመሽ እሱም ቢሆን በማርስ የሚታዘዝ በመሆኑ ልትሞኛ አይገባም። ቤተሰቦቼ ይህንን ቪዲዮ ላይክ በማድረግ ወደ ቀጣዩ እንቀጥል። ሙሉ በሙሉ በጥልቀት በፍቅርሽ ከተያዘ ታማኝነቱ ቅንጣት አትጠራጠሪ። በልብ ወለድ መጽሐፍ ውስጥ እንደሚገኘው አይነት እንከን የለሽ ፍጹም ፍቅር ነው የሚፈልገው። ከሌሎች ሴቶች ጋር የነበረውን ግንኙነት አንቺን ከማግኘቱ በፊት ያለ ነው። አንቺን ካገኘ በኋላ የነሱ ፋይል ሙሉ ለሙሉ ተዘግቷል። በእርግጥ ለወደፊቱ ያንቺን ፋይል ዘግቶ ሌላ ፋይል ለመክፈት ለሱ ቀላል ነው ማለት ካልተመቻቻችሁ ማለት ነው። ለጉንፋን ብለሽ ደረትሽን ቪክስ አትለቅለቂ፣ እፊቱ ጥፍርሽን አትሞርጂ፣ ጥርስሽን አትፋቂ፣ ፀጉርሽን አታቅልሚ። ለረጅም ሰዓት ቴሌፎን ጨብጠሽ ከእናትሽ ጋር አትነታረቂ። ምክንያቱም በልብ ወለድ መጽሐፎች ውስጥ የሚገኙ ልዕልቶች በፍቅረኛቸው ፊት እንደዛ አያደርጉም። የሮሚዮ ፍቅረኛ ጁሊየት እኮ እግሮቿን አነባብራ ማስቲካ እያላመጠች ቲቪ የምትመለከት ሴት አልነበረችም። ኤሪስ ፍቅረኛሽ እቤት በሚሆንበት ጊዜ ጻዕዳ ልብስሽን ለብሰሽና ሽቶ ተቀብተሽ አጠገብ ሁኚ። ያልተሳካ ፍቅር ሲገጥማቸው በጣም ያዝናሉና ከዛ ተስማሚዋን ልዕልት ፍለጋ እንዳይሄዱ። ይህ ለኤሪስ አለመታመን አይደለም። ኤሪስ በፍቅር አያስመስልም። ከፈለገ ካልፈለገም ኤሪስ በፍቅር አያስመስልም። ከፈለገም ፈለገ፣ ካልፈለገም አልፈለገም ነው። ቀዝቃዛና ፈዛዛ አትሁኝበት። ደፋርና ጎበዝ መሆን አለብሽ። ወደ ፍቅር ሲገባም ሆነ ሲወጣ ቀለል አድርጎ ነው። ልባዊ ባልሆነ የማስመሰል ፍቅር ልታታልዩ የምትሞክሪ ከሆነ አያዋጣሽምና ይቅርብሽ። እንኳን ከሌላ ወንድ ጋር መማገጥ ይቅርና በአይንሽ እንኳን ስትሰርቂ ቢይዝሽ ፍቅራችሁ ሙሉ ለሙሉ ያከትማል። ኤሪስ ከልክ በላይ ቀናተኛ ወንድ ነው። ከወቅታዊ ጠላቶቹ ጋር ልታረቅ ብለሽ እንዳታስቢ። እንደ ሊብራዎች ሚዛናዊ ልሁን ብለሽም ለባለጋራዎች ቅንጣት ድጋፍ እንዳሰጪ። የወደደውን መውደድ የጠላውን መጥላት ነው ያለብሽ።
ለፍቅርና ለጓደኝነት የሚሰጠውን አይን ያጣ ታማኝነት ተመሳሳዩን አጸፋ ይጠብቃል። ይህ የኤሪስ መለያ ባህሪ ነው። ይህ ጸባዩ የማይዋጥልሽ ከሆነ ሌላ መፈለግ ነው ያለብሽ። ኤሪስ ወንድ ቀልድ በፍጹም አያውቅም። በፍቅር ይሁን በቢዝነስ በማናቸውም አቀራረብ ቀጥተኛ ነው። ፍቅርሽን ከተቀበለው አንዲትም ሰኮንድ አያባክንም። ውሳኔው ከሱ ለመሆኑ ብቻ እርግጠኛ ሁኚ። 10 ጊዜ አትደውይለት። አይንሽም አይቀላውጥ ወይም ሞት ኩልህ አትበይም። እሱን ለማጣት ፈጣኑ መንገድ በማንኛቸውም ጉዳይ ከሱ ቀድሞ መገኘት ነው። እንደሌላ ሁሉ በፍቅር ላይም መሪው እሱ መሆን አለበት። በተከፋሽ ጊዜ ቀድሞ ከተፍ የሚልልሽ፣ በተቸገርሽ ጊዜ ፈጥኖ የሚደርስልሽ እሱ ነው። ልክ እንደተጋባችሁ ቤቱን በቁጥጥር ስር አውሎ በበላይነት የሚመራው ኤሪስ ወንድ ነው። ይህ ካልሆነ ጋብቻውን አይፈልገውም። ንዝንዝ አይችልም። በተለይ የገንዘብ አወጣጡን አስመልክቶ ምንም አይነት ጥያቄ እንዲቀርብለት አይፈልግም። እነዚህንና ከላይ የጠቀስኳቸውን በሙሉ አንቺ ከተገበርሽ በእጅሽ ያለው የኤሪስ ወንድ ያንቺና ያንቺ ብቻ ነው። እስከ መጨረሻው ስለሰማችሁት በጣም አመሰግናለሁ። እስከዚህ ድረስ ታግሳችሁ ያዳመጣችሁ ሁሉ ደግሞ ይህንን ቪዲዮ ከወደድሽው ለጓደኛሽ ሼር አድርግ። ይህንን ቪዲዮ ከወደዳችሁት ለጓደኞቻችሁ፣ ለወዳጅ ዘመዶቻችሁ ሼር አድርጉ። በቀጣይ የማንኛውን ጥምረት እንድሰራላችሁ እንደምትፈልጉ ኮሜንት ሴክሽን ላይ አስቀምጡልኝ። እስከዛው እወዳችኋለሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ፒስ አውት።